ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከከፋ ቴሌቪዥን ለሰዓቱ ያዘጋጀንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም ምሩ ነኝ። የኢትዮጵያ ቡናና ሻይ ባለስልጣን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቦንጋ ከተማ የቡና ጥራት ምርመራና ሰርቲፊኬሽን ማዕከል አስመረቀ። በምረቃ መድረኩ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾን ጨምሮ የፌዴራል የክልልና የዞን ከፍተኛ የስራ ኃላፊዎች ተገኝተዋል። ዘገባው የባልደረባችን በላቸው በላይ ነው። ተጨማሪውን ተከታትለን እንመለስ። የኢትዮጵያ ቡናና ሻይ ባለስልጣን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በቦንጋ ከተማ የቡና ጥራት ምርመራና ሰርቲፊኬሽን ማዕከል አስመረቀ። በምረቃ መድረኩ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾን ጨምሮ የፌዴራል የክልልና የዞን ከፍተኛ የስራ ኃላፊዎች ተገኝተዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በምረቃ መርሃ ግብሩ ላይ ባደረጉት ንግግር ማዕከሉ ስራ እንዲጀምር ያደረጉ የኢትዮጵያ ቡናና ሻይ ባለስልጣን አመራሮችንና ሰራተኞችን አመስግነዋል። ቡና ትልቅ ማህበራዊ መስተጋብር የሚፈጥርና ለሀገር ኢኮኖሚ መጎልበት የአንበሳውን ድርሻ የሚወስድ ከመሆኑም ባለፈ በሀገራዊ የዲፕሎማሲ ስራዎችም ላይ አስተዋጽኦ ከፍተኛ መሆኑን ተናግረዋል። የቡና ምርትንና ጥራትን ለማሳደግ እየተሰራ ይገኛል ያሉት ርዕሰ መስተዳድሩ ከክልል በ10 ወራት ውስጥ ከ44000 ቶን በላይ ቡና ለማዕከላዊ ገበያ መቅረብ መቻሉን ተናግረዋል። ቡና የሚመረትበትንና የሚጓጓዝበትን ሁኔታ ማሻሻል እንደሚያስፈልግና በጥንቃቄ መስራት እንደሚገባ አሳስበዋል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ባለስልጣኑ የአገልግሎት አሰጣጥ ስርዓቱን በመፈተሽና በማስተካከል እየሰራ ነው ብለዋል። አገልግሎቱን ለማሻሻል ከሚወሰዱ እርምጃዎች መካከል የምርምርና ሰርቲፊኬሽን ማዕከላትን የማስፋፋት ስራ እንደሚገኝበት ተናግረዋል። በሀገር ደረጃ በአመት 300,000 ቶን ቡና ለውጭ ገበያ ለመላክ የሚያስችል አቅም መፈጠሩን የተናገሩት ዋና ዳይሬክተሩ ዓለም አቀፍ ተቋማት የሚያወጧቸውን መመዘኛዎች ከግምት በማስገባት ስራዎችን ማከናወን እንደሚገባ አሳስበዋል። ለጥራት ትኩረት በመስጠት ከዘርፉ የሚገኘውን ጥቅም ማሳደግ እንደሚያስፈልግ መልእክት አስተላልፈዋል። በኢትዮጵያ ቡናና ሻይ ባለስልጣን የገበያ ልማትና ቁጥጥር ዘርፍ ኃላፊ አቶ ሻፊ ኡመር በበኩላቸው ባለስልጣኑ የሀገሪቱ ኢኮኖሚ መሰረት በሆነው የቡና ልማትና ግብይት ላይ ከፍተኛ ለውጥ በመፍጠር እየሰራ መሆኑን ተናግረዋል። ኢትዮጵያ ከዚህ ቀደም ቡና ላይ የነበሩ ችግሮችን በመፍታት ባከናወነቻቸው የሪፎርም ስራዎች አማካኝነት በየአመቱ ከቡና የሚገኘው የውጭ ምንዛሪ እየጨመረ መምጣቱን ገልጸው ባለፉት 10 ወራት ብቻ ከ1 ቢሊዮን ዶላር በላይ ገቢ ተገኝቷል ብለዋል። የሀገርንና የአርሶ አደሮችን ተጠቃሚነት ለማረጋገጥ እንደሚሰራ የገለጹት አቶ ሻፊ ከዚህ ቀደም በአዲስ አበባና በድሬዳዋ ብቻ የነበሩ የቡና ምርመራና ሰርቲፊኬሽን ማዕከላት መላ ሀገሪቱን በሚያማክል ሁኔታ እየተስፋፋ እንደሆነ ጠቁመዋል። የቡና ጥራትን ለማሻሻል የሚያስችሉ ስራዎችን መስራት እንደሚገባ አሳስበው በማዕከሉ የተመደቡ ሰራተኞችን በቅንነት እንዲሰሩ መክረዋል። የከፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ ቡና ከኢኮኖሚ ጠቀሜታው ባለፈ የከፋ ህዝብ ታሪክ አካል መሆኑን ገልጸዋል። ባለፉት 10 ዓመታት የዞኑን የቡና ሽፋንና ምርትና ምርታማነትን ለማሳደግ ከፍተኛ ስራ እየተሰራ ነው ብለዋል። ይህንን ስራ ከግምት በማስገባት የቡና ምርመራና ሰርቲፊኬሽን ማዕከል በቦንጋ ከተማ ተገንብቶ ስራ እንዲጀምር በመደረጉ የፌዴራልና የክልል ተቋማትን አመስግነዋል። ማዕከሉ እንዲቋቋም አስተዋጽኦ ያበረከቱ አካላት እውቅናና ሽልማት ተበርክቶላቸዋል። በሌላ ዜና የኢትዮጵያ ቡናና ሻይ ባለስልጣን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከፋ ዞን ቦንጋ ከተማ ለአንዲት አቅመ ደካማ እናት 2.1 ሚሊዮን ብር የገንዘብ ወጪ ያስገነባውን መኖሪያ ቤት አስረከበ። በቦንጋ ከተማ 01 ቀበሌ መሳለሚያ ቁጥር 1 አካባቢ የተገነባው የመኖሪያ ቤት የፌዴራል፣ የክልል፣ የከፋ ዞን እንዲሁም የቦንጋ ከተማ አስተዳደር ከፍተኛ የመንግስት የስራ ኃላፊዎች እንዲሁም የሀገር ሽማግሌዎች በተገኙበት ርክክብ ተደርጓል። ዘገባው የበላቸው በላይ ነው። ምህረት ማሞት አቀርበዋለች። የኢትዮጵያ ቡናና ሻይ ባለስልጣን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በከፋ ዞን ቦንጋ ከተማ ለአቅመ ደካማ እናት በ2.1 ሚሊዮን የሆነ ገንዘብ ወጪ ያስገነባው መኖሪያ ቤት ርክክብ ተደረገ። በቦንጋ ከተማ 01 ቀበሌ መሳለሚያ ቁጥር 1 አካባቢ ለአንዲት አቅመ ደካማ እናት የተገነባው ቤት የፌዴራል፣ የክልል፣ የከፋ ዞን እንዲሁም የቦንጋ ከተማ አስተዳደር ከፍተኛ መንግስት ስራ ኃላፊዎች እንዲሁም የሀገር ሽማግሌዎች በተገኙበት ርክክብ ተደርጓል። በርክክቡ ወቅቱም የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላም ባስተላለፉት መልእክት መንግስት
ለተቸገሩና ጉዳት ለደረሰባቸው ዜጎች ልዩ ትኩረት በመስጠት እንዲታገዙና እንዲረዱ የሚያስችሉበት ሁኔታ በማመቻቸት በመንግስትና በግል ባለሀብቶች ትብብር በማድረግ ላይ ይገኛልን ብሏል። በዚህም ባለስልጣን መስሪያ ቤቱ አመራሮችና ባለሙያዎች በክረምት የበጎ ተግባር ለአቅመ ደካሞች ቤት እንዲገነባ በተሰጠው ኃላፊነት በክልሉ በከፋ ዞን ቦንጋ ከተማ ችግር ላጋጠመው ቤተሰብ የተገነባው አንድ ቤት ዛሬ በማስመረቅ ተግባራዊ ማድረጋቸውን ተናግሯል። የቤቱ ግንባታ ደበበ ክንፈ ህንጻ ተቋራጭ አጠቃላይ ወጪ በ2.1 ሚሊዮን በሆነ ገንዘብ የተገነባው መሆኑን ዋና ዳይሬክተሩ አንስተዋል። እንደዚህ ያሉ ዜጎች አዲስ ህይወትና ኑሮ እንዲኖሩ ባለስልጣን መስሪያ ቤቱ በቀጣይ ያላለሰለሰ ጥረት እንደሚያደርግም ጠቁመዋል። የክልሉ ቡና ሻይና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አስራት መኩሪያም ፓርቲያችን ብልጽግና ሰው ተኮር ተግባራት ላይ ትኩረት አድርጎ እየሰራ ያለ መሆኑና ዛሬም የኢትዮጵያ ቡናና ሻይ ባለስልጣን አስገንብቶ በማስመረቅ ያስረከበው የዚህ አንዱ ማሳያ እንደሆነም ገልጸዋል። የከፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ በበኩላቸው ባለስልጣን መስሪያ ቤቱ ላደረገው ድጋፍ አመስግነው ዞኑ በቀጣይ እንደዚህ አይነት ተግባራት በመስራት ዜጎችን ተጠቃሚ ለማድረግ በትኩረት ይሰራልን ብለዋል። ከቤት ግንባታ በተጨማሪ ባለስልጣን መስሪያ ቤቱ ለድጋፍ የሚሆን 15,000 ብር ለሚማሩ ተማሪዎች ዘላቂ መቋቋሚያ የሚሆን በየወሩ 2,000 ብር ድጋፍ እንደሚያደርግም ገልጿል። የአንጀት ጥገኛ ትላትል መድኃኒት እደላ ዘመቻና ሌሎች በቅንጅት የሚሰሩ ተግባራት ዙሪያ ለጤና ኤክስቴንሽን ሰራተኞችና ለሱፐርቫይዘሮች ስልጠና መስጠቱን የቢጣ ወረዳ ጤና ጥበቃ ጽሕፈት ቤት አስታወቀ። በሽታው በአብዛኛው ከ5 እስከ 14 ዓመት የዕድሜ ክልል ውስጥ የሚገኙትን የሚያጠቃና በጊዜ መከላከል ካልተቻለ ለቀዶ ጥገና የሚዳርግ መሆኑን በዚሁ ጊዜ ተገልጿል። ብሩክታዊት ብርሃኑ ከወረዳው የመንግስት ኮሚኒኬሽን የተገኘውን መረጃ ታቀርበዋለች። ስልጠናውን ለመስጠት ከካፋ ዞን ጤና መምሪያ የተገኙት አቶ ታምሩ አለማየሁ እንደገለጹት የአንጀት ጥገኛ ትላትል ከአፈር ጋር በተገናኘ የሚፈጠሩ በሽታዎች መሆናቸውን ገልጸው እነሱም የወስፋት፣ የመንጠቆ ትል እና ትርኩሪያስ በመባል የሚታወቁ በሽታዎች መሆናቸውን ጠቁሟል። ሀገራችን በዚህ በሽታ ከተጠቁ ሀገራት 5ኛ ደረጃ ላይ እንደምትገኝና በሽታውን በአብዛኛው ከ5 እስከ 14 ዓመት የዕድሜ ክልል ውስጥ የሚገኙትን እንደሚያጠቃ በዚሁ ጊዜ ተገልጿል። እነዚህም በሽታዎች በወቅቱ መከላከል ካልተቻለ እስከ ኦፕራሲዮን እንደሚያደርሱ የጠቆሙት አቶ ታምሩ በዚህ ዘመቻ የሚካተቱ ባለድርሻዎች ሌሎች ተጓዳኝ የጤና ተግባራትን በማከል በተገቢው መንገድ ኃላፊነታቸውን ሊወጡ ይገባል ብለዋል። የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ተክላብ አየለ ባስተላለፉት መልእክት የአንጀት ጥገኛ ትላትል መድኃኒት አልቤንዳዞል ወይም የቤንዳዞል እደላ ከግንቦት 14 2016 ዓ.ም ጀምሮ ለ10 ተከታታይ ቀናት እንደሚሰጥ ጠቅሰው ይህንኑና ሌሎች በቅንጅት የሚሰሩ የጤና ተግባራትን በሚመለከት ለባለድርሻ አካላት ስልጠና መሰጠቱን ገልጸዋል። የወባን ጫና ከመቀነስ አንጻር በጤና ልማት ሰራዊት አማካኝነት ተቀማጭ ውሃን የማፍሰስ በአጎበር አጠቃቀም ዙሪያ ግንዛቤን የማዳበርና ሌሎች መሰል ተግባራት ይከናወናሉ ብለዋል። አቶ ተክላብ የቲቢ ተጠርጣሪዎችን መለየትና የአክታ ናሙና በመውሰድ ወደ ቢጣገነት ጤና ጣቢያ መላክ እንዲሁም የአይን ችግር ያለባቸውን ግለሰቦች በመለየት እነዚህ ከተለዩት መካከል ለቀዶ ጥገና የሚሆኑትን ቀጠሮ የማስያዝ ስራም ከዘመቻው ጎን ለጎን በትኩረት የሚሰራ ተግባር መሆኑን ኃላፊው ገልጸዋል። በመሆኑም ይላሉ አቶ ተክላብ በዚህ ዘመቻ የሚሳተፉ አጠቃላይ ባለድርሻዎች እነዚህን ተግባራት በተመደቡበት ማዕከል ሆነው በመተግበር ለዜጎች ተጠቃሚነት በቁርጠኝነት ሊሰሩ ይገባል በማለት በዘመቻው ከ5 እስከ 14 ዓመት ያሉ ህጻናት፣ ከ15 እስከ 19 ዓመት ያሉ ጎልማሶችና ከ20 እስከ 49 ዓመት ያሉ በመውለድ እድሜ ክልል ውስጥ ያሉ ሴቶች የመድኃኒቱ ተጠቃሚ እንደሚሆኑ አመላክተዋል። ከውጭ ወደ ተገኘ ዜና አልፈናል። ቻይና በ12 የአሜሪካ ኩባንያዎች ላይ ማዕቀብ ጣለች። ሀገሪቱ ማዕቀቡን የጣለችው ለታይዋን የጦር መሳሪያ አቅርበዋል በሚል ነው። ከአልአይን የዜና ምንጭ የተገኘውን ዘገባ ማርሸት ሴፉ ያቀርበዋል። አሜሪካ ከሰሞኑ ለሩሲያ ድጋፍ አድርጓል በሚል በቻይና ኩባንያዎች ላይ ተመሳሳይ ማዕቀብ ጥላለች። ቻይና በ12 የአሜሪካ ኩባንያዎች ላይ ማዕቀብ እንዲሁም መጣሏ ነው የተነገረው። የዓለማችን ቁጥር 1 እና 2 ልዕለ ኃያል ሀገራት አሜሪካና ቻይና አንዳቸው በሌላቸው ላይ ማዕቀብ እየጣሉ ይገኛሉ። ከሰሞኑ አሜሪካ በቻይና ኩባንያዎች ላይ ማዕቀብ ጣለች ሲሆን ምክንያቱ ደግሞ ለሩሲያ ድጋፍ አድርጓል በሚል ነው። ቻይናም 12 የአሜሪካ ጦር መሳሪያ አምራች ኩባንያዎች ላይ ማዕቀብ በመጣል በዋሽንግተን ለተደረገላት ቅጣት ያጸፋ እርምጃዎች መውሰዷን አስታውቃለች። እንደ ሮይተርስ ዘገባ ቻይና ዋነኛ የአሜሪካ የጦር መሳሪያዎች አምራች ኩባንያዎች ለታይዋን ድጋፍ አድርጓሉ በሚል ማዕቀብ ጥላለች። ኩባንያዎች በተጣለባቸው ማዕቀብ ምክንያት በቻይና ያላቸው ሀብት እንዳይንቀሳቀስ፣ የኩባንያዎቹ አመራሮች ቻይናን እንዳይጎበኙና ከቻይናውያን ጋር ግብይት እንዳይፈጽሙ ታግዷል። በቻይና ማዕቀብ ከተቀጡ የአሜሪካ የጦር መሳሪያ አምራች ኩባንያዎች መካከል ሎክሂድ ማርቲን፣ ጀነራል ዳይናሚክስ እና ራይቲዮን ዋነኞቹ ናቸው። የቻይና የውጭ ጉዳይ ሚኒስቴር በዩክሬን ጦርነት ገለልተኛ መሆኑን፣ በአንጻሩ አሜሪካ ግን ፍጹም ለዩክሬን እየደገፈች እንደሆነ ይህም ዘላቂ ሰላም እንደማያመጣም አስታውቋል።
ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው ቤቴል መምሩ አብሬያችሁ ቆየው። ቀሪ የከፋ ቴሌቪዥን መሰናዶዎች ይቀጥላሉ። ሰላም ቆዩ።